ሎሚን ከወተት ጋር ደባልቆ መጠጣት እንደማይቻል ሁሉ ጥርሳችንንም በሎሚ መቦረሽ ጉዳቱ ተመሳሳይ ነው። ሰላም ጤና ይስጥልን። ዶክተር ሰይድ አደም እባላለሁ። ጥርሳችንን በሎሚ የማናጸዳበት አንደኛው ምክንያት ጥርሳችንና ወተት ላይ ያለው ንጥረ ነገሮች ተመሳሳይ ይዘት ስላላቸው ጉዳቱ ምን እንደሚመስል ዛሬ ወተትና ሎሚን በመቀላቀል እናሳያችኋለን። እንደምትመለከቱት ወተቱ ላይ ሎሚውን ጨምረናል። ሎሚውን ያው ወተት ላይ ጨምሬዋለሁ። አሁን ደግሞ እስቲ ያለውን ሪአክሽን እንመለከታለን። ታያችኋል። ያው በጥቂት ሰከንድ ውስጥ ወተቱን ሎሚው በዚህ ደረጃ በጣጥሶታል። የሎሚ ውሃ የጥርሳችንን የላይኛውን ክፍል በከፍተኛ ሁኔታ የመቦርቦር የመሸርሸር ባህሪ አለው። ይህም የአሲዳማነቱ መጠን ሲሆን መንስኤውም ሲትሪክ አሲድ በመባል ይታወቃል። የአሲድነት ባህሪውን ለመግለጽ ያህል የሎሚ ፒኤቹ ከ2 እስከ 3 ሲሆን የጥርሳችን ኢናሜል ፓርት ደግሞ ከ5.5 ወሰን ነው። ይህ ማለት የሲትሪክ አሲድ መጠኑ በከፍተኛ ሁኔታ ጥርሳችንን የመሸርሸር የመቦርቦር መንስኤ አለው። ይህም ጉዳቱ ከፍተኛ ነው። የጥንቃቄ መልእክቶች፣ ፈጽሞ ጥርስን ለማጽዳት ሎሚን እንዳትጠቀሙ። ምናልባት ሎሚን እንኳን ከተጠቀሙ በከፍተኛ ሁኔታ ንጹህ የሆነ ውሃ መጉመጥመጥ፣ እንደዚሁም አብዝቶ ውሃ መጠጣት። ወደ መኝታ በምንሄድበት ሰዓት ላይ ፈጽሞ በሎሚ መቦረሽ፣ እንደዚሁም በውሃ ሎሚ አድርጎ መጠጣት ለከፍተኛ ሁኔታ ለጥርስ ጉዳት ስለሚያጋልጥ ባትጠቀሙ የተሻለ ነው። ይህንንና የመሰሉ የተለያዩ ስለ ጥርሶ ደህንነት ማወቅ ከፈለጉ በዶክተር ሰይድ የጥርስ ሕክምና አገልግሎት የነፃ ምክር አገልግሎት ማግኘት ይችላል።